ቤተሰብ ተመልሻለሁ። በዚህ ቪዲዮ ሁለት አዳዲስ እቃዎችን አንቦክስ እናደርጋለን። ቪዲዮ ላይክ እያደረጋችሁ። የመጀመሪያው እቃ የዋየርለስ ማይክራፎን ነው። በውስጡ ያሉትን ነገሮች እያንዳንዱን ለማየት እንሞክራለን። እዚህ ጋር የማይክራፎኑ ቻርጀር ነው። እዚህ ጋር የተለያዩ ኮምፖነንቶች ይኖሩታል። ይሄ ለምሳሌ ማኑዋል ነው። ነገር ግን ማንኛውም ኢትዮጵያዊ ማኑዋል እና ኤክስፓየር ዴት ማየት አይመቸውም። ስለዚህ እናልፈዋለን። ይቺ ለአይፎን ስልክ የምትሆን አዳፕተር ነች ወይም ደግሞ ሪሲቨር ነች። እችኛዋ ደግሞ ለአንድሮይድ ስልክ የምትሆን ሪሲቨር ስትሆን እነዚህ ሁለቱ ደግሞ በዋናነት ትራንስሚተር ይባላሉ ወይም ደግሞ የእኛን ድምፅ ወደ ሞባይላችን የሚልኩት ኮምፖነንቶች ናቸው። እንግዲህ እነዚህ እቃዎች ለኢንተርቪው እና እንዲሁም ደግሞ የመንገድ ላይ ቃለመጠይቅ ለማድረግ የሚያገለግሉ ይሆናል። እሺ፣ ሌላኛዋን እቃ ደግሞ በቀጣይነት እናያለን። እችኛዋ እቃ ደግሞ ማኑዋል አላት። እሷንም እንዘላትና እችኛዋ ደግሞ ሰልፊ ስቲክ ወይም ደግሞ ትራይፖድ ትባላለች። በዋናነት ስልኮቻችንን በምንፈልገው አቅጣጫ 360 ዲግሪ እያሽከረከርን ሆልድ ታደርግልናለች። የትኛውን ቦታ ላይ በቀላሉ መቀመጥ ትችላለች። በጣም ቆንጆ ናት። ለአያያዝም ምቹ ነች። 360 ዲግሪ መሽከርከር ይችላል። ስልካችሁን ላንድስኬፕም እንዲሁም ደግሞ ፖርትሬት አድርጎ መያዝ ያስችለናል። በዚህ መንገድ ስልካችንን ሆልድ ማድረግ ትችላለች። እንዲሁም ደግሞ ስልካችንን ላንድስኬፕም እንዲሁም ፖርትሬት ማስቀመጥ ያስችለናል። በጣም ለአጠቃቀም ምቹ ነች። እስካሁን በጣም ስቸገርበት የነበሩት ሁለት እቃዎች ናቸው። እንዲሁም ደግሞ ሪሞት ኮንትሮል አላት። ከርቀት ካሜራችሁን ማስጀመር እና ማስቆም ትችላላችሁ። ያው ይህን ይመስላል። ቤተሰቦች ይህን ቪዲዮ ላይክ በማድረግ እንዲሁም ደግሞ ኮሜንት ላይ ሀሳብ አስተያየቶቻችሁን ስጡኝ። በቀጣይ የተለያዩ ቪዲዮዎችን ይዤላችሁ ስለምመጣ ስለዚህ አካውንቱን ፎሎ በማድረግ ቤተሰብ ሁኑ። መልካም ጊዜ ይሆንላችሁ። ይመቻችሁ።